ሼፍ መሰረት ነኝ። እንዴት ናችሁ? አሁን ይዤላችሁ የቀረብኩት ብርቱካን እና ብሮኮሊ ሳላድ ነው። ካሮት የተፈቀፈቀ አንድ እዚህ ጋር አለ። ብርቱካን ጎረድ ያለ፣ ቲማቲም አንድ በስላይስ፣ ኪያር አንድ በቁመት፣ ቀይ ሽንኩርት አንድ በስላይስ፣ ሰላጣ እንደዚህ ቆረጥ አድርጌው ነው። ኮምጣጤ አንድ ሾርባ ማንኪያ፣ ዘይት አንድ ሾርባ ማንኪያ፣ የድንብላል ቅጠል ያው በትንሹ ከተፍ ተደርጋ ነው። እዚህ ጋር ቃሪያ አንድ በስላይስ፣ ጨው፣ ቁንዶ በርበሬ፣ ሚጥሚጣ አንድ የሻይ ማንኪያ፣ ሰናፍጭም የሻይ ማንኪያ፣ አንድ ሎሚ፣ እርድ አንድ የሻይ ማንኪያ ናቸው። እሺ ብሮክ አጥቦ ተቆራርጦ ነው ያለው። እዚህ ጋር ጨው እንጨምራለን። ጨው አረንጓዴ ያደርገዋል። ቆንጆ ነው። ትንሽ 1-2 ደቂቃ እንጠብቀዋለን። ብሮኮሊያችን ገንፈል ብሎ ወጥቷል። ሰላጣችንን እናስገባለን። ብሮኮሊ፣ ኪያር፣ ብርቱካናችንን፣ ቃሪያ፣ ሽንኩርት፣ ቲማቲማችንን አስገባን። አሁን ቅመማችንን ዘይት ውስጥ አንድ ላይ ማማሰል። እርድም አለው ለጤና ቆንጆ ነው። እርድ ትንሽ ኮምጣጤ፣ ሎሚያችንን ከላይ አንድ ሎሚ። አትክልት ለጤናችንም በጣም ቆንጆ ነው። ሁሌ ብናዘወትረው አሪፍ ነገር ነው። ሰርቻለሁ ባለፈው ለቤት በጣም ይጣፍጣል። ጣፋጭ ምግብ ነው። ካሮታችንን ከላይ መነስነስ። እስቲ ብንፈልግ በዳቦ ብንፈልግ ማታ ቀለል ያለ ነገር ዝም ብለንም መመገብ እንችላለን። በጣም ይጣፍጣል። ቆንጆ ነው። የብርቱካኑም የቅመሞቹም ሁሉ አሪፍ ነው። ብሮኮሊ ገንፈል አድርጎ በጨው ቢበላ እንደገና ሾርባም ይሆናል፣ ይጠበሳል። በጣም አሪፍ ምግብ ነው። እንግዲህ በየቤታችን እንደዚህ አድርገን ጥሬ ነገር ማዘወተር ለጤናችን በጣም ቆንጆ ነው። ይሄንን ይመስላል ስራችንን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉን። እናመሰግናለን። ቻው ባይ ባይ።